Iran could have access to up to $300 billion in reconstruction funds if it adheres to a peace agreement it recently struck with the US. $300 ቢሊዮን ልክፈል ይብቃን። ይህ የዓለማችን ሀያል ሰው ዶናልድ ትራምፕ በሚስጥር ለኢራን የላኩት መልእክት ነው ተብሎ ለዓለም አቀፍ ይፋ የሆነው መረጃ መላው ዋይት ሃውስና ዩናይትድ ስቴትስ የደህንነት ተቋማትን እያናወጠም ይገኛል። ከአሜሪካ ጀርባ ምን እየተሸረበ ነው? ትራምፕ በኢራን ላይ የነበራቸው ጠንካራ አቋም በአንድ ጀንበር እንዲቀይሩ ያስገደዳቸው ያ አስደንጋጭ ቅሌት ምንድነው? አዲስ ታይምስ ሚዲያ በስተጀርባ ያሉትን እውነታዎች ይዞላችሁ ቀርቧል። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ከአሜሪካ ማዕቀብና በኢራን ታጋጆች ጉዳይ ላይ ነው። ዋይት ሃውስ በኢራን ላይ የጣለው ከባድ የኢኮኖሚ ማዕቀብ የኢራን በቢሊዮን የሚቆጠር ዶላር በተለያዩ የዓለማችን ባንኮች ላይ እንዲታገድም አድርጓል። ታዲያ ይህ 300 ቢሊዮን ዶላር ሚስጥራዊ ድርድር ከምን መጣ? በቅርቡ የወጡ መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል ከቀጥታ ጦርነት ይልቅ በስተጀርባ የገንዘብና የጥቅም ድርድሮች እየተደረጉ ነው። ትራምፕ ይብቃን ያሉበት ምክንያት የኢራን የሳይበር ጥቃት፣ የስትራቴጂክ ባህር ሰላጤዎች መዘጋት ስጋትና አሜሪካ በኢኮኖሚ መዳከሟን ተከትሎ የመጣ የስትራቴጂ ለውጥ ነው ተብሏል። ይህ ቅሌት ይፋ ሲሆን የአሜሪካ ተቃዋሚዎች ትራምፕን ለሽብርተኝነት እጅ ሰጡ በሚል በከባድ ሁኔታ እየወነጀሏቸውም ይገኛል። ነገር ግን ይህ ድርድር ለምን አስደንጋጭ ቅሌት ተባለ? አሜሪካ በይፋዊ መግለጫዎቿ ኢራን የዓለም ቁጥር 1 የሽብር ደጋፊ ነች ብላ ትፈርጃለች። ሆኖም ግን በስተጀርባ እንዲህ አይነት ግዙፍ የገንዘብ ስምምነቶች መደረጋቸው የአሜሪካ የውጭ ፖሊሲ ድብቅ ማንነት ፍንትው አድርጎም ያሳያል እየተባለም ይገኛል። የደህንነት ምንጮች እንደሚያወጡት ኢራን በአሜሪካ መገበያ ገንዘብ ላይ የሰነዘረችው ዛቻና በቅርብ ምስራቅ ያላትን ተጽዕኖ የዋይት ሃውስን ባለስልጣናት እያስጨነቀም ነው። ይህ 300 ቢሊዮን ዶላር የመካከለኛው ምስራቅን የኃይል ሚዛን ሙሉ በሙሉ ሊቀይረው የሚችል ግዙፍ አቅም ነውም እየተባለ ይገኛል። ይህ የአሜሪካና የኢራን ድርድር ለአፍሪካ ቀንድ ለቀይ ባህር ቀጠና ምን ትርጉም አለው? ኢራን በቀይ ባህር ላይ ባሉ ታማኝ ኃይሎች እንደ ሁቲዎች ያሉ አማካኝነት የዓለምን ንግድ የመቆጣጠር አቅሟን እያሳደገች ትገኛለች። አሜሪካ ለኢራን የምታደርገው ማንኛውም አይነት የገንዘብ ሆነ የፖለቲካ ስምምነት በቀጥታ በቀይ ባህር ስትራቴጂካዊ መስመር ላይ እና በአፍሪካ ቀንድ ፖለቲካ ላይ ከፍተኛ ተጽዕኖ ያሳድጋል እየተባለ ነው። ገንዘቡ የኢራንን ወታደራዊ ክንድ ካጠናከረ የቀይ ባህር ውጥረት ይበልጥ እንደሚባባስ ተንታኞች ያስጠነቅቃሉ። 300 ቢሊዮን ልክፈል ይብቃን የሚለው የትራምፕና የኢራን ድብቅ ድራማ የዚህ ዘመን የፖለቲካ ውሸትና ስትራቴጂካዊ ሴራ በግልጽ ያሳየ ክስተት ሆኖም ተመዝግቧል። ለመሆኑ እናንተ ምን ታስባላችሁ? ይህ የአሜሪካ ውሳኔ የመካከለኛው ምስራቅና የቀይ ባህርን ሰላም ያመጣ ይሆን ወይስ የባሰ ውጥረት ይፈጥራል? ትራምፕ በእውነት እጅ ሰጥተዋል ወይስ ይህ ሌላ የፖለቲካ ቁማር ነው? ሐሳባችሁን ኮሜንታችን ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ በማድረግ እንዳትረሱ። እንደዚህ አይነት ያልተሰሙ ጂኦፖለቲካዊና አስደንጋጭ ታሪኮችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም።